እዚህ ስመጣ ቅድም ጉብኝት ስናረግ አይታችሁ ከሆነ የህፃናት መዋያ ከፍተናል። የህፃናት መዋያውን ስንከፍት አዲስ አበባ ያለን የህፃናት መዋያ ውስጥ የተሟሉ እቃዎችን በሙሉ ያ ኢንተርናሽናል ስኩል ነው፣ ግን እዚህ አሟልተናል። በአጋጣሚ እቃው ሊደርስ ስላልቻለ ጅቡቲ ነው ያለው። አላህ ካለ ረመዳን ድረስ ይገባል። ልጆቹ አዲስ አበባ ውስጥ ያለ አንደኛ የሚባለው መዋለ ህፃናት ውስጥ ያለ መጫወቻ አንድም የቀረው ነገር የለም። አዲስ አበባ ውስጥ ያለ ትልቅ የሚባለው የመዋለ ህፃናት የሚያገኘው ፋሲሊቲ ያገኛሉ። አላሁ አክበር። ይህንን ያነሳሳኝ ነገር መነሻው እነሱ ስለሆኑ ነው። እዚህ ሀገር ስመጣ እንግዲህ አዲስ አበባ ተወልደን ማደጋችን አንዱ ነገር ሆኖ ወደ ሀገር ቤት የምመጣበት እድል ስላልነበረ አድጌ ልጆቼን ወልጄ ነው ለመጀመሪያ ጊዜ ሀገር ቤት የመጣሁት። ስመጣ እነዚህ ልጆች ትምህርት ቤት የሉም ወይ እላለሁ። ቀን ነው፣ የትምህርት ቀን ነው፣ ግን ሰፈር ውስጥ ብዙ ህፃናት አሉ። አሁን እነዚህ እኮ ለትምህርት አልደረሱም፣ እዛ ድረስ አይሄዱም፣ ሩቅ ነው ትምህርት ቤቱ ይባላል። ጉልበታቸው እንጂ አእምሯቸው ስላልደረሰ አይደለም፣ እግራቸው እዛ ድረስ መሄድ ስለማይችል ነው። ይሄ ደግሞ መዋለ ህፃናት የተቋቋመበት ዋናው ዓላማ እሱ ነውና አንድ ትምህርት ቤት ለመስራት ያነሳሳኝ አንዱ ነገር እሱ ነው። ሁለተኛ ግን እዚህ ሀገር ስመጣ እናንተም ስትመጡ ያያችሁት ነገር እኔም ከመጣሁበት ጊዜ ብዙ የተቀየረ ነገር የለም። ብዙ አሳዛኝ ነገር አለ። አክስቶቻችን አጎቶቻችን ያሉበት ሁኔታ፣ መንገዱ፣ አዋራው፣ መሰረተ ልማት ብዙ አለመሟላቱ አንድ ነገር ሆኖ እያለ በየግል የሚሰሩ ቤቶችም ብዙ እርባና ያላቸው ቤቶች የሉ። ይሄ የመሰረተ ልማት አለመሟላት፣ ወደ ከተሜነት የሚመጣ ቤቶች አለመኖራቸው፣ የከተማው ሰው ከገጠሩ ጋር ያለው ግንኙነት እንደ ዘመድ ጥየቃ አይነት ነገር ነውና ይህንንም ነገር አንድ ብለን ስራ ብንሰራ፣ አንድ ብለን መኖሪያ ብናረግ ብዙ ወንድሞች ብዙ ጓደኞች ቢዚ በመሆን እንጂ በመንፈግ አይደለም። እዚህ ውስጥ ብዙ ጓደኞቼ ከአዲስ አበባ መጥተዋል። እዚህ ውስጥ የመጡት ጓደኞቼ በአንድም በሌላ መንገድ ስልጤ የሆኑ ወንድሞቼ አሉ፣ ከወሎ የመጡ ወንድሞቼ አሉ፣ ከጉራጌ የመጡ ወንድሞቻችን አሉ፣ እዚህ መሃል ከወለኔ የመጡ ወንድሞቻችን አሉ። እነዚህ ሁላ ሰዎች በየሀገራቸው ተመሳሳይ ነገር ነው ያለው። ሁላችንም ንፉግ ሆኖ አይደለም፣ ብዙ 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 የኸይር ስራ ላይ የሚሳተፉ ወንድሞች ናቸው። ግን ማመላከት እንደው ሰርቶ ማሳየትና ወደዚህም በኩል ወደ ገጠሩም ወደ ቤታችንም ሁሉም ወደ የሀገሩ ዞር ብሎ ማየት የሚችልበት እድል ለመፍጠር ነይቼ ይሄን ነገር ሰርቼ እነዚህን ወንድሞችና ጓደኞች ጠርቼ እዚህ ቦታ ላይ አሳያለሁ ስል እኔን ጎበዝ ጎሽ እንድትሉኝ አይደለም። ወላሂ ምን ንየም ውስጥ የለም። ቢያንስ ግን ይሄ ስራ ሌላ ብዙ ትምህርት ቤት ይወልዳል፣ ሌላ ብዙ መኖሪያ ቤቶች ይሰራል። ይሄ ኢንቨስትመንት ደግሞ ገጠሩ ሲመጣ የገጠሩ ማህበረሰብ ዱናም ላይ ሌራም ላይ እኛ ከሌራ ብዙ ግብይት አድርገናል፣ ከዱና ብዙ ግብይት አድርገናል። ይሄንን ስራ ስንሰራ ያ ማለት የገጠሩ ማህበረሰብ ላይ የኢኮኖሚ መንሸራሸር ይኖራል ማለት ነው። ማደጉ አለ፣ መገበያየቱ አለ። ከዛ ከተሰራ በኋላ ደግሞ ግንባታው ከተገነባ በኋላ የሚሰጠው ትሩፋት አለ። አሁን ይሄ ግቢ ህፃናት መዋያው ተማሪዎችን ሲቀበል መምህራኖች ይመጣሉ፣ መምህራኖች የሚመገቡበት ቦታ ይፈልጋሉ፣ የተለያዩ መሰረተ ልማቶች ይፈጠራሉ። እነዚህ ነገሮች ሰንሰለት ይኖረዋል ማለት ነው። በአጠቃላይ ያን ህልም አልሜው ዛሬ ሰውን ስጠራ እውነት ይሄ ግንባታ ተገንብቷል፣ ትምህርት ቤት መስጠቱን ይቀጥላል፣ እውነት ጓደኞቼ መተው ግን ያያሉ የሚለው ፍርሃት ነበረኝ። ይሄ ማለት ከፍላጎት አኳያ አይደለም። አላህ ካላለ ሰው ለዚህ ነገር በተለያየ ምክንያት ተሰናክሎ ሊቀር ይችላል። በፍላጎት እዚህ ውስጥ በጣም የማከብራቸው ገራድ አጂ ሙስጠፋ እነ ዶክተር መሐመድ ሽጉር ማታ ዶክተር መሐመድ ጋር ደጋግሜ ስደውል ነበር። ስልኩ ዝግ ነው፣
ውጭ ሀገር እንዳለ አውቃለሁ። በቃ አልመጣም ማለት ነው፣ አልደረሰም ማለት ነው። አንዳንድ ሰዎች መጥተው እዚህ ቦታ ላይ ሲያዩ ማየታቸው ብቻ ሳይሆን ብዙ እነሱን አይተን ተከትለን የመጣንበት መንገድ አለ። ያንን ነገር ደግሞ እኛ ሰርተን ሲያዩልን ደስ ይለናል። በአጋጣሚ የምጨምርላችሁ ነገር ዛሬ እዚህ ቦታ ቢኖሩ በጣም ደስ ይለኝ የነበረ እናትና አባቴ በህይወት የሉም፣ አላህ ይርሐማቸው። እዚህ ቦታ ብዙ ሰው እናትና አባቱ በህይወት ይኖራሉ። አላሁ አክበር አላሁ አክበር አላሁ አክበር። በህይወት እናትና አባቶቻችሁ እያሉ አካባቢያቸውን ማስዋብና እናትና አባቶቻችሁን ጠርቶ ማሳየት ትልቅ ነገር ነው። ከነሱ በኋላ ደግሞ እዚህ ያሉ ትልልቅ ወንድሞቻችን አይተናቸው የተከተልናቸው ሲሰሩ እያየን ሁሌ ደስ የሚለን ደከሙ ብለን የምንላቸው ሰዎች አሉና እነሱ መጥተው እንዲያዩልን እንፈልግ ነበር። ዶክተር ጋር ደጋግሜ የደወልኩት በዛ ምክንያት ነውና አይደርስም ብዬ አስብ ነበር። 5 ሰዓት ድረስ ሞክራለሁ። ከዛ በኋላ አልመከርኩም። ጠዋት ሲመጣ የገባው ከ5 ሰዓት በኋላ ነው። አንዳንድ ሰዎች ለልማት የተፈጠሩ ሰዎች አሉ። ደማቸው ውስጥ ልማት ያለ፣ ሀሳባቸው ውስጥ ልማት ያለ አላህ እኛንም እዚህ የመጡ ሰዎችንም በሰራነው ስራ ሀሳባችንን ተጋርተው የዚህ ትምህርት ቤት ተመሳሳይ የሆኑ ትምህርት ቤቶች እኔ የሰራሁት ቤት ወይም የተሻለ ትምህርት ቤቶች ለመስራት አላህ ያበቃናል ብዬ አስባለሁኝ። ከወሎም የመጡ ጥሩ ወንድሞቻችን አሉ። በጣም አብረን ረጅም ጊዜ የኖርን እነዚህ ወንድሞቻችን ሀገራቸው ላይ ብዙ ኸይር ስራ ይሰራሉ። ቋሚ የሆነ ነገር ለመስራት የሚችሉበትን ተስፋ ይዘው ይሄዳሉ ብዬ እላለሁ። ከጉራጌም ከወለኔም እዚህም ደግሞ ከስልጤ የመጡ ከተለያየ ወረዳ የመጡ ወንድሞቻችን በየወረዳቸው አንዳንድ ስራ በሚቀጥለው አመት 2 አመት ይሰራሉ። ከዚህ በዘለለ ግን አንድ ተስፋ አለኝ። እዚህ የመጡ ወንድሞች በጣም ጠንካራ ለኸይር ስራ የማይተኙ እኔ ዛሬ ይሄንን ነገር አላህ አመላክቶኝ ስለሰራው እንጂ ከዚህ የተሻለ ብዙ ስራ የሰሩ ብዙ ወንድሞች አሉ እዚህ መሃል ላይ። ስልጤን ለመቀየር ግብርናውን ማዘመን ይፈልጋል። ግብርናውን ለማዘመን ደግሞ መሬቱ ሁሉ ነገር ያበቃል። ከአመት አመት ዘመዶቻችን እርሻ እያረሱ ስንዴ እየዘሩ ነው የሚኖሩት። እርሻ እያረሱ ስንዴ እየዘሩ የሚኖሩት ይህንን አመት ካልዘሩበት ይህን አመት ምበላው ነገር የለም ከሚል ነው። 1 አመት 2 አመት ቋሚ ተክል ቢተክሉ ግን ከዛ በኋላ ጥሩ ገቢ ያለው በየአመቱ ረሱኝ የማይ በየአመቱ ኮትኩቱኝ የማይ ጥሩ ሀብት እንፈጥርላቸዋለን። ስለዚህ እዚህ እርሻውን ማዘመን ላይ አንዱ ውሃ ነው። ብዙ ቦታ ላይ ውሃ የለም። ይሄን ውሃ የምናወጣበትን ነገር እኛም አላህ ካለ ዘይኔ አላህ ኸይር ጀዛውን ይክፈለው የግል የሚጠጣውን ውሃ የመጠጣት ያህል ነው እዚያ አካባቢ ውሃ ለማውጣት የታገለው። አንድ ያመስግኑልኝ ዘይኔ። የውሃ ድርጅቶች ጋር በየቀኑ ከመደወል አንስቶ ውጭ ሀገር ሆነው እንኳን ውጭ ሀገር ኮሚኒኬት እያደረጋቸው ነው የነበረው። እኔም ጋር ባይዘው በአንድ ስልክ የማገኘው ሰው ማለት ዘይኔ ነው። እዚህ ልማት ሌላው ትልቁ አስተዋጽኦ ካረጉልኝ ወደዚህ ልማት ከገፋፉኝ ሰዎች አንዱ ዘይኔ ነው። አሁን እዚህ ቦታ ባይኖርም በተለያየ ጊዜ በጣም ይመክረኝ የነበረው እንዲህ አይነት ስራዎች ተገፍተው አገር የሚለምበት ሂደት አለ ብዬ አሁንም በሌለበት በአጋጣሚ ሊገኝ ባለመቻሉ ታላቅ ወንድማችን አምባሳደር ሪድዋን ሁሴን ከልጅነት ተምሮ ያስተማረን መምህር ነው። ስንገናኝ ባይዘው እንደሌሎቹ ሳይሆን እንደ ተማሪና ልጅ በቅርበት ነው የምናወራውና ትልቅ አስተዋጽኦ እርሻውን እንዳስብ ከውጭ የቨርቲካል ፋርሚንግ ኢኩዊፕመንቶች እንዳመጣ ስራውን እንዳስብበት ኡስማን ሁሌ ባገኘኝ ቁጥር ይሄን ነገር የምናዘምነው ህዝቡን እርሻ ካስተማር ነው አሰራሩን ካስቀየር ነው ብሎ ደጋግሞ ይነግረኛል። ይህን ነገር ደግሞ ከጎናችን ሆኖ ሊረዳን ሁል ጊዜ ሐሳቡ ነው። አላህ
ኸይር ጀዛችሁን ሁላችሁንም ይክፈላችሁ። እነ ኡስታዝ አቡበከር እነ ካሚል ሸምሱ እና ያሲን ኑሩ እዚህ ቦታ ላይ ካለባቸው ዛሬ ማታ 12 ሰዓት ፕሮግራም አለባቸው። ሁሉ መግሪብ ላይ አዲስ አበባ መድረስ አለባቸው። ትናንትና ማታ ነው የገቡት። በሁላችሁም ቀልብ ውስጥ ያለ ዱዓ ለአካባቢያችን እንግዲህ በዚሁ በህዝቡ ስም ይህንን ህዝብ ከዚህ ድህነት እንድናወጣው ዱዓ አድርጉልን። ሁላችንም አላህ ረድቶን ለህዝቡ መሰረታዊ ነገሮች የምናሟላበት አቅም አላህ ሰጥቶናል። ኢንሻአላህ እናረጋለን። እኔ ጤና ጣቢያውን እዚህ ጀምራለሁ። ዛሬ ከዚህ ቤት ሳትወጡ ሁለተኛው ተስፋዬ የዛሬ 2-3 ዓመት የምንሰራውን ነገር ለማየት ነውና ሳትወጡ ከቻላችሁ ፊት ለፊት ካልቻላችሁ በቀልባችሁ በየአካባቢያችሁ ቢያንስ ማለት ህጻናቷን ወይ ጤና ጣቢያውን ወይ እርሻውን ለመስራት ንያ እንድታደርጉ በአላህ ስም ጠይቃለሁ። ወላጆቻችሁ በህይወት እያሉ እዚህ ጋር መጥተው እንዲመርቋችሁ አላህ እድል የሰጣችሁ ደግሞ ዛሬ ነገ ሳትሉ ረመዳን ላይ እንድትጀምሩ ከራሳችሁ ጋር ቃል እንድትገቡ ከቻላችሁ እዚህ እንድትናገሩ እጠይቃለሁ። አላህ ኸይር ጀዛችሁን ይክፈላችሁ። ጊዜያችሁን፣ ሰዓታችሁን፣ ገንዘባችሁን መስዋዕት አድርጋችሁ ትልልቅ በሬ ትላንትና እዚህ ያያችሁት በሬ እኔ ያመጣቸው በሬዎች አይደሉም። የተለያዩ ወንድሞች ያመጧቸው በሬዎች ናቸው። በአጋጣሚ አይታችሁ ከሆነ ትልልቅ በሬዎች ናቸው። ተመካክረው አይደለም የገዟቸውና እነዚህ በሬዎች በሚሊዮን ብር ተቆጥረው ነው የመጡት እዚህ ቦታ ላይ። ትላንትና የዚህ አካባቢ ሰው በሙሉ ሰደቃ ተደርጎ ዛሬ ምሳ ይበላል። ሁሉም ክትፎ እንዲበሉ የሚበቃ ነው፣ ለቀበሌው የሚበቃ ነው። ኢንሻአላህ አላህ አሁንም ኸይር ጀዛችሁን ይክፈላችሁ። በሚቀጥለው ያቺን ጤና ጣቢያ ሰርተን ደግሞ በድጋሚ እንገናኛለን። እርሻውን ውሃችን ይገባል፣ እርሻውን እንሰራለን። አላህ ለሁላችንም በየአካባቢያችን ያለውን መንገድ፣ ያኗኗር ዘይቤ፣ እርሻውን፣ ያመጋገብ ሁኔታ ቀና ብሎ የምናይ ያድርገን። ቴንክ ዩ ቬሪ ማች ጀዛኩሙላህ ኸይር። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙኒር አላህ ይጠብቅህ። እንግዲህ ምንም የምንለው ነገር የለም፣ ግን ሞራል አንሷል። እዚህ ጋር እኮ ጤና ጣቢያ ሰራለሁ እያለ ነው ያለውና ፊት ለፊት ያያችሁት ሜዳ ላይ እና አላህ አቅሙንም ቅዋውንም ጤናውን ማፊያውን እምሩንም አላህ ይጨምረትላለን። ምናልባት ከዚሁም በጣም ጊዜያችን